ዓለምን ያስደነገጠው የባህታዊው ውሳኔ። ስለ ታላቁ ቅዱስ መቃርስ ይህን ያውቁ ኖሯል? ዝናን የሸሸበት ምስጢር። ቅዱስ መቃርስ በበረሃ ብቻውን በሚኖርበት ጊዜ አንዲት ሴት አርግዤበታለሁ ብላ በሐሰት ከሰሰችው። መንደሩ በሙሉ ተነሳበት። እየደበደቡ በየመንገዱ ጎተቱት። እርሱ ግን ምን አደረገ? አልተከራከረም። ይልቁንም መቃርስ ሆይ ሚስት አግብተሃልና አሁን ጠንክረህ ሥራ ብሎ ራሱን እየገሰጸ ለሴቷ ቀለብ ለመስጠት ሰሌን እየገመደ ይልክላት ነበረ። ነገር ግን እውነቱ የሚገለጥበት ቀን ደረሰ። ሴቷ በምትወልድበት ጊዜ ምጥ ያዛት። እውነቱን ካልተናገረች ግን ልጁ ሊወጣ አልቻለም። መቃርስ ንጹሕ ነው፣ በሐሰት ነው የከሰስኩት ብላ ጮኸች። መንደሩ በሙሉ ደንግጦ ይቅርታ ሊጠይቀው ወደ በረሃ ሮጠ። እርሱ ግን ሰዎች ሊያከብሩኝ መጡ ብሎ ሽሽቱን ወደ ጥልቁ በረሃ አደረገ። ከዛም በረሃ ጠፋ።